እኔ ሰላማዊ ነገር ሲሰማኝ የሆነ ነገር ይከሰት። ለምን እንደማትረጅኝ አላውቅም እናቴ። በቃ አውራን ስለፈጠረሽ አምላክ አታርግሽ። እሺ እንደው በእናትሽ ምን ይታመማለሁ? ምንድን ነው ሸሰሰሽ? ብቸኝነት የሚያሳስበኝ ይመስላል። አንተን ማጣት ነው እናቴ። እኔ እኮ የሚሄድበት ነገር እኮ ነው ያስለመድከኝ። ለምን አደረግ? ሆን ብለን እንዳመጫለሽ። እሺ ነገጥዩ ፍቅር ስነ ስርዓት ይኖርሽ። ጉድ መጽው ትግሬ ማለት ነው። የሚገርማቸው ነገር እንግዲህ ዛሬ ፍቅርን ለማስቀናት የሆነች ጠጉረ ልውጥውጥ ወንድቱን ሴት አናውቅም፣ ብቻ የሆነ ጠጉረ ልውጥውጥ ይዞ መጥተው ወይ ጠጉር የላት ወይ ሴት አስመስል ብጭቅጭቋ አይጠፋም። ደግሞ ሙዚቃ ትበላል። በጣም ፈታ ያልክበት ቪዲዮ እና የፍቅርዬ አክት ኦ ማይ ጋድ ትችያለሽ። ፍቅር እኮ ማለት ነው ቅመም የተቀመመ ቅመም በቃ ድብን አድርገሽ ማለት ነው ሰራሽላቸው። ግን መጨረሻ ላይ ግን ተናዳለች ከምር እና ተውነዋል የተወነው እና ወዶች ዛሬ የመጣሁት እንግዲህ ከፍቅርዬ ከጠንበላችን ጋርና ከአላዘር እና ትንሱዬ ጋር ነው የመጣሁት። እና ትንሱ እንግዲህ እያለቀሰች ነው እንደዛ አልቅሳቅሳ ፊት አወላበጠና ያን ሰሞኑን በቃ የሆነ ያፈጣጠረ ነገር ነበረው ለካ አላዘር። ለዚህ ነው ቅድም ዝግጅት እያደረገ የነበረው እና ያው የቃል ኪዳን ቀለበት አድርጎላት ነበረ እና ወደ ውጭ ሀገር ሊሄድ ነው። ትሳ ደግሞ በሩቅ ፍቅር አልፈልግም እያለች ነው። አትሄድ ብላ እየለመነችው ፕራንክ ይሁን እውነት ይሁን አናውቅም። ብቻ ከባድ ነው። ምክንያቱም የሆነ አላልሆነ ትኩስ ሪሌሽንሺፕ ደግሞ በዚህ ጊዜ አዲስ ፍቅረኛዎች ከባድ ነው ማራራቅ ምናምን የሆነ ነገር ነው መሀል የሚገባው እና እንደዛውም እንግዲህ ፍቅርዬ ዛሬ የሆነች ቦርሳ የሆነች ይዘው መጥተው እንግዲህ ሳመኝ ስትለው ነበረ እና ግራ ተጋብተው እንግዲህ አክት እያሳዩ ነው። በቃ ፍቅርዬ እና ልጅቷ ማለት ነው። ፍቅር ግን የሆነ ትንሽ የቀናች ምናምን መሰለኝ ነው አውቃ አክት ታረግ ሊሆን ተናዳባታለች ወይዘሮ ልጅቷ ላይ እና እሱም እንግዲህ እሷን ለማስቀናት እንደዚህ ማድረጓ ገርመኝ። ፍቅርዬ ግን ገርመኛለች። በቃ ፈታ ብላ ነው መጣች ዛሬ። ደግሞ የኔ ፈንድሻ የኔ ፍቅር የኔ ማርማራታ የኔ ቾኮሌቱ ማለት ነው። የኔ ፍቅር እኮ ነሽ እውነትም። እና የኔስ መልሱን ነው እንግዲህ እሱን እንግዲህ ፏድም እንግዲህ አትንኪኝ ምናምን ብሎ አክት እያደረገ ነበረ ከፍቅር ጋር እና ፍቅርዬም እንግዲህ ጥሩ አድርጋ ጥሩ አቀባበል ነው ያደረገችላት እና ፉ አልጋ ላይ እንደሚሻና ምናምን ታውቂያለሽ እንዲሁ ምናምን ብላ ስትፎግረው ነበር እና በቃ የሆነ እሷን ለማስቀናት ፍቅር እንድትቀና ምናምን እንዳወጣ ያስታውቃል። እንዴት እንዳገኛት አላውቅም። ደግሞ ሰው እንደ ሰው ደህና ሰው ራሱ አታመጣም። እቺ ወደች ጠጉረ ልውጥውጥ ይሄን ማላቅድ ሳይወጥ ጠፋ ብላ አንድ መስቲከት አንካል ግማሽ ሰዓት ሙሉ አይደበሽም? እና እንዴት እንደሚያረጋት ደግሞ እና ፍቅር እንግዲህ ይዘዋለሁ በቃ አቅፈዋለሁ ምናምን ስትላት ነበርና ሲጣሉ ነበር አክታቸው በቃ እያየሁ ራሱ ፍቅር ራሱ ለመደባለ ስልኩን አስቀምጣ ምናምን እንደምመለስ እያለች ነበረና ገርሞኛል። ባይዘዌ አክታቸው ምናምን ያደረጉት ምናምን እንግዲህ በሱ በኩል እሷን ለማስቀናቱን ባለፈው ያው ፉአድ ባለፈው ልጁን እዛ ቤት ሄዳ ስላባረችው እሱን ለመበቀል ነው እና ጥሩ ነው። እንደምን አለበት ደህና ነገር ደህና ሰው ብታመጣ ማለት ነው። ፍቅርዬ ጋር የሚመጣጠን ሰው ብታመጣ ጥሩ። አሁን ሴት አትመስልች። አሁን የሴት ወግ ራሱ የላትም እና እንደዛም እንግዲህ ፈኪ ትናንትና በቡሪ ቤት መታ ነበረ። እንግዲህ ለእነሱ ብዬ ነው እንደዛ ያደረኩት እንድትረዱኝ ምናምን ብሎ ነበረ። ቡሪ እንግዲህ አዲስ ዘፈን ለቋል። ፑሽ አድርጉ እያለ ነው እና
ጠፍቶ ነበረ። እሱም በሱ ቤት መጣ። እንግዲህ ፈቲ እንግዲህ እነሱ አንድ ላይ እንዲሆኑ ነው ይሄን ሁሉ ያደረኩት፣ ይሄን ሁሉ ስራ የሰራሁት። ቤተሰብ መስማት ቤተሰብ ሁሉ ጋር ደርሷል ነገሩና በጣም ከባድ ነገር ነው ያደረኩት፣ በጣም ከባድ ነገር ነው የደረሰብኝ እያለች ነው። እና ያኔ እንግዲህ አሁን ሰራ የነበረው ፍቅርና ፉ መካከል ያለው ነገር እንዲፈታ አንድ ላይ እንዲሆን ፈልጌ ነው አለች መሰለኛል። እንግዲህ እንደተረዳሁት እንደዛ መሰለኝ። እና ነገሩ ጥሩ ነበር ያለችው ነገር ግን እነሱ ራሱ በቃ ሌላ ድራማ እየቀየሩት ነው ነገሩን። እና እንደነዛ ሰፈሮች ባታግማሙ ፍቅርዬና ፍዋድ ነው የምለው። አሁን እንደነዛ አይነት መንደሮች ባታረጉ ብትግባቡ አውርታችሁ ብትፈቱ በመሃላችሁ ሌላ ሶስተኛ ሰው ከምታስገቡ ማለት ነው። እና እንግዲህ ፍቅር ዛሬ ፍዋድ ደግሞ መጣ፣ ነገ ደግሞ ፍቅርዬ የሆነ ጠንበል ይዛ ትመጣለች ማለት ነው። ያኔ ሸበላዋን ይዛ ትመጣለች። በቃ በተራው ደግሞ ፉ ይንጨረጨራል ማለት ነው። በቃ ስራ ነው፣ ስሩ እናንተ እናቴ ስሩ። ፍቅርዬ አሁን በቅርቡ ትመረቃለች። እንግዲህ ምርቃታም እየደረሰ ነው። ሰሞኑም ታማ ነበር፣ አሁን ተሽሏታል። ፍቅርዬንም እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱ። 200 ሺህ ትግባ እስኪ ሳትመረቅ በፊት ከምርቃታ በፊት ፑሽ አድርጉላት እባካችሁ። ሰብስክራይብ እያደረጋችሁ ማለት ነው። 10 ሺህ ፍቅርዬን ደግሞ 200 ሺህ የኔ ፍቅሮች፣ የኔ ጠንበለሎች